በዜሮ ኮቪድ ፖሊሲያቸው ላይ ከፍተኛ ተቃውሞና ፈተናዎችንም አጋጥሟቸዋል። በቤጂንግ በተካሄደው ምርጫም 2952 ድምጽ ከገዢው ኮሚኒስት ፓርቲ አባል ለማግኘትም ችለዋል። አሸናፊነታቸውን ተከትሎም ቃለ መሐላ የገቡ ሲሆን በአገሪቱ የመገናኛ ብዙሃን በቀጥታ ስርጭት ህዝብም እንዲከታተለውም ተደርጓል። በንግግራቸውም የበለጸገች ጠንካራ የሰለጠነ የሰው ኃይል ዲሞክራሲ የሰፈነባት ሀገር ለመገንባትም ቃል ገብተዋል። በሶስተኛው የፕሬዝዳንትነት ዘመናቸውም የተለያዩ ሚኒስትሮች ይሰየማሉ ተብሎም ይጠበቃል። በተለይ ደግሞ የቻይና ጠቅላይ ሚኒስትር ሆነው ይሾማሉ ተብሎ የሚጠበቀውን ሊ ኬያንግን ጨምሮ ምንም እንኳን ምርጫው የተካሄደው በቤጂንግ ሰፊ አዳራሽ ቢሆንም ሙሉ ስርዓቱ ግን ተሸፋፍኖ አልፏል ሲል የዘጋርዲያን መረጃ ያነሳል። ዢ ከፕሬዝዳንትነት ስልጣናቸው ባሻገርም ከ2 ሚሊዮን በላይ አባላት ያሉት የሀገሪቱ የጦር ሰራዊት ጦር አዛዥ በመሆንም ተሹመዋል። በአውስትራሊያ ዩኒቨርሲቲ የቻይና ፖለቲካ ኤክስፐርት የሆኑት ዌንቲ ሱንግ ለአልጀዚራ በሰጡት አስተያየትም የቻይና ፖለቲካ ወደ አሸናፊነት ዘመን ዘልቋል ሲሉም ተናግረዋል። እንደ አውሮፓውያን አቆጣጠር በ2012 ዢ ስልጣን ከያዙ በኋላ ማንኛውም ተፎካካሪዎችን ወደ ጎን በመተው ፓርቲውን በደጋፊዎቻቸው በመሙላት ከማኦ ዜዱንግ በኋላ ራሳቸውን የቻይና ታላቅ መሪም አድርገውታል። የቻይና መሪዎች በሁለት የስልጣን ዘመን ብቻ ተገድበው ያቆዩትን ባህል በመጣስም ራሱን ለሶስተኛ 5 ዓመታት የፓርቲው ዋና ጸሐፊነት በማድረግ በጥቅምት ወር ላይ መሰየማቸውም መረጃው አስታውሷል። በሌላ በኩል ደግሞ የ68 ዓመቱ ሃንዜንግ ምክትል ፕሬዝዳንት ሆነው ሲመረጡ የ66 ዓመቱ ዣኦ ሌጂ አዲሱ የፓርላማ ሊቀመንበር ሆነው ተመርጠዋል። በሚቀጥለው ሰኞ ዢ ጂንፒንግ በዓመታዊ የስብሰባ ጉባኤያቸው ላይ ጋዜጣዊ መግለጫ ይሰጣሉ ተብሎ ይጠበቃል። በቻይና ከፍተኛ ተቃውሟቸውን የቀሰቀሰው የዜሮ ኮቪድ ፖሊሲን ዢ ጂንፒንግ ባጠናከሩበት ወቅትም የሀገሪቱን የኢኮኖሚ ሞተር አደጋ ላይ የሚጥል የወሊድ ምጣኔም እያሽቆለቆለ መጥቷል። በቤጂንግና በዋሽንግተን መካከል ያለው ግንኙነት አሁንም ተጋግሎ ቀጥሏል። በቅርቡ ቻይና አሜሪካን በፊኛ ትሰልል ነበር የሚሉ ወንጀላዎችንም ከሁለቱም መሰማቱን ቀጥሏል። የሲንጋፖር የፖለቲካ ሳይንስ ምሁር ኢያን ቾንግ እነዚህ ችግሮችን ለመቅረፍ ከፕሬዝዳንቱ የሚጠበቁ በርካታ የቤት ስራዎች እንዳሉም ገልጸዋል። በቂ ስራ ካልተሰራ ግን ምናልባትም የከፋ ሊሆን ይችላል የሚል አስተያየትንም ሰጥተዋል። ቻይና ከአሜሪካ ጋር ያላት ግንኙነትም በ10 ዓመታት ውስጥ ያልታየ ዝቅተኛ ደረጃ ላይ ይገኛል። ሀያላኖቹ ሁለቱ ሀገራትም ከሰብአዊ መብት እስከ ንግድና ቴክኖሎጂ ድረስ ያላቸው ግንኙነትም ተቆጥቧል። ቻይና በአሁኑ ወቅትም በአገሪቱ ውስጥም ሆነ በዓለም አቀፍ ገጽታ ላይ ጥልቅና ውስብስብ ለውጦች ስላጋጠሟት ለመዋጋት ድፍረት ሊኖራት ይገባልም ነው ያሉት። ቻይና በ3 ዓመታት ውስጥም በኮቪድ እገዳዎች ምክንያት የተደናቀፈ ኢኮኖሚዋንና ከምዕራቡ ዓለም ጋር ያላት ግንኙነት እየባሰ የመጣውን ጨምሮ በርካታ ፈተናዎች ያሉባት በመሆኗ ዢ ጂንፒንግ በዓመታዊው የፓርላማ ጉባኤያቸው እነዚህን ጉዳዮች ይመለከቷቸዋል የሚል እሳቤም እንዳለ የዘጋርዲያን ዘገባ ያመላክታል።